ባለቀይ ካባዋ ልጅ። ከዕለታት አንድ ቀን በአንድ ጫካ አጠገብ ያለ ሰፈር ውስጥ የምትኖር አንድ በጣም ጥሩ ልጅ ነበረች። ልጅቷ ሁል ጊዜ እናቷ የሰራችላትን ኮፍያ ያለው ቀይ ካባ ስለምትለብስ ሁሉም ሰዎች ባለቀይ ካባዋ ልጅ ብለው ነው የሚጠሯት። በአንድ ፀሐያማ ጠዋት እናቷ በቅርጫት ውስጥ ምግብ ቋጥራ አዘጋጀች። ከዚያም ነይ የኔ ልጅ፣ አያትሽ ትንሽ ስላመማት እባክሽን ይሄን ምግብ አድርሽላት። አያትሽ የምትኖረው መሃል ጫካ ውስጥ ነው። ስለዚህ የማታውቂው ሰው መንገድ ላይ ካገኘሽ እንዳታናግሪ፣ መንገዱን ብቻ ተከትለሽ ሂጂ አለቻት። ባለቀይ ካባዋ ልጅ በአንድ እጇ ምግብ የያዘውን ዘንቤል ይዛ እናቷን ተሰናብታ ወደ ጫካው እየዘለለች ሄደች። ጫካው ውስጥ የሚወዛወዙ ዛፎችና የሚዘምሩ ወፎች ነበሩ። ባለቀይ ካባዋ ልጅ በጫካ ውስጥ ስትሄድ ትናንሽ እንስሳዎች ብቅ ብቅ እያሉ ያዩት ነበር። ነገር ግን አንድ በጣም የተራበ ተኩላም በዛፍ ተደብቆ እያያት ነበር። ይህች ትንሽ ልጅ ይሄን ጣፋጭ ምግብ ይዛ ወዴት እየሄደች ነው? አለ ለራሱ። ከዚያም ተኩላው ወደ ባለቀይ ካባዋ ልጅ ተጠጋና ለስለስ ባለ ድምፅ ሰላም አንቺ ልጅ፣ ወዴት እየሄድሽ ነው? ብሎ ጠየቃት። ባለቀይ ካባዋ ልጅም እናቷ ያለቻትን ረስታ አያቴ ትንሽ ስላመማት ምግብ ላደርስላት እየሄድኩ ነው። ተኩላው ይህን ሲሰማ አንድ ሐሳብ ነጣለት። ታዲያ ለምን ትንሽ አበባ ከዚህ ለቅምሽ ለአያትሽ አትወስጂላትም? በጣም ደስ ሊላት ይችላል አላት። ባለቀይ ካባዋ ልጅም በጣም ጥሩ ሐሳብ ነው አለች ፈገግ ብላ። ከዚያም ከመንገዱ ወጣ ብላ አበቦችን መልቀም ጀመረች። ተኩላው እየሮጠ በአቋራጭ መንገድ ወደ አያቷ ቤት ሄዳን። አያቷ ቤት እንደደረሰ በሩን አንኳኳ። አያቷም ማን ነው አለች። እኔ ባለቀይ ካባዋ ልጅ ነኝ አለ ተኩላው። አያቷ በሩን ስትከፍት ተኩላው ዘሎ ወደ ቤት ገባ። አያቷም በጣም ፈጣን ስለነበረች ሮጣ በቁም ሳጥኑ ተደበቀች። ተኩላው የአያቷን መነጽር አድርጎና ሻሿን አስሮ አልጋዋ ላይ አያቷን መስሎ ተኛ። ልክ ባለቀይ ካባዋ ልጅ አያቷ ቤት ስትደርስ በሩን አንኳኳች። አንድ ለየት ያለ ድምፅ ነይ ግቢ የኔ ልጅ አላት። ባለቀይ ካባዋ ልጅ ወደ ቤት ገባች። ግን አያቷን ስታያት በጣም ተለየችባት። አያቴ እንዴት አይነት ትልቅ ጆሮ ነው ያለሽ? ብላ ጠየቀቻት። ተኩላውም አንቺን የኔ ልጅ ልሰማበት ብሎ መለሰላት። አያቴ እንዴት አይነት ትልቅ አይን ነው ያለሽ? ብላ ጠየቀቻት። ተኩላውም አንቺን የኔ ልጅ ላይበት ብሎ መለሰላት። ከዚያም አያቴ እንዴት አይነት ትልቅ ጥርስ ነው ያለሽ? ብላ ጠየቀቻት። ተኩላውም አንቺን ልበላበት አለና ተኩላው ከአልጋው ዘሎ ሲወጣ አያቷ የቁም ሳጥኑን በር በድንገት ከፍታ ወጣች። ከዚያም በመጥረጊያ አናቱን እየመታች አሯሯጠችው። ባለቀይ ካባዋ ልጅ አያቴ ሩጪና አምልጪ ስትላት በድንገት በሩ ብርግድ ብሎ ተከፈተ። አንድ መጥረቢያ የያዘ እንጨት ፈላጭ ሰውዬ ሲጫጫሁ ሰምቶ እየሮጠ በበሩ ገባና አንተ ተኩላ ባለህበት ቁም አለው። ተኩላውም ደንግጦ ድርቅ ብሎ ቆመ። ከዚያም በመስኮቱ ዘሎ ወጣና ወደ ጫካው ሮጦ ገባ። ከዚያን ጊዜ በኋላ ተኩላው ተመልሶ መጥቶ አያውቅም። ባለቀይ ካባዋ ልጅ ያመጣችውን ምግብ ለአያቷ ሰጠቻትና ሁሉም በአንድ ላይ ተቀምጠው ምግቡን በሉ። ከዚያም ባለቀይ ካባዋ ልጅ እናቴ መንገዱን ይዘሽ ቀጥ ብለሽ ሂጂ፣ ከማንም ጋር እንዳታወሪ ብላኝ ያንን ስላላደረኩኝ በጣም ይቅርታ አለች። አያቷም ዋናው አንቺ ደህና መሆንሽ ነው፣ ከዚህ በኋላ ግን እንደዚህ እንዳታደርጊ አለቻት። እሺ አያቴ፣ ከዚህ በኋላ እናንተ የምትሉኝን ሁሉ ሰማለሁ አለች። ከዚያን ጊዜ ጀምሮ መንገድ ላይ የማታውቀውን ሰው ማናገር አቆመች።